አየች ሸሸች ዮርዳኖስን ይገባ ድሬሁ አድባር አንፈራጹ ከማህራጊት ዮርዳኖስ ወደ ኋላዋ ሸሸች ባህር አየችው ውቅያኖስ ጥልቆች ስለ አምላክነቱ ስለ ክብሩ ስለ ፈጣሪነቱ ዘለሉ ባህር ጌታዋን ፈጣሪዋን ኢየሱስ ክርስቶስን ባየችው ጊዜ ሸሸሽ ብሎ ነብይ እግዚአብሔር ቅዱስ ዳዊት በመዝሙር 113 ላይ እንደተናገረ ባህር እንዲህ የሚል ትንቢት ስላለ ያቺ ባህር ጌታ ቆሞባት አንድነት ሶስትነቱን ገልጦባታል ማለት ነው። ስለዚህ የጌታን አንድነት ሶስትነት በተለየ መልኩ በሐዲስ ኪዳን የጌታን አንድነት ሶስትነት በጎላ በተረዳ ያወቅነው የተማርነው በማዕከለ ዮርዳኖስ ጌታ ጥር 11 ቀን በባሪያው በመጥምቀ መለኮት እጅ ሲጠመቅ ነው ያንን ያየነው። ዮሐንስ ጌታው ፈጣሪው በሱ እጅ ሊጠመቅ ወደሱ ሲመጣ እንዴት ይሆናል? እኔ ባንተ እጅ እጠመቃለሁ እንጂ አንተ እንዴት በኔ እጅ ትጠመቃለህ? አንተ ፈጣሪዬ ነህ፣ አንተ ሰሪዬ ነህ፣ አንተ አስገኘዬ ነህ። እኔ ባንተ እጠመቃለሁ እንጂ አንተ እንዴት በኔ ልትጠመቅ ይሆናል? ይህስ አይሆንም ሲል ተው ብሎ ጌታ ከልክሎታል። አንተም መጥምቀ መለኮት ፈጣሪውን መለኮትን ያጠመቀ ፈጣሪውን ያጠመቀ እየተባልክ ልልናህ ሲነገር ይኖራል። አው እኔም ደግሞ ትህትናዬ ሲገለጽ ይኖራል ብሎታል ጌታ ማለት ነው። ስለዚህ ዮሐንስ ሌላውን ባንተ ስም ነው የማጠምቀው፣ አንተን ግን ማን ብዬ በማን ስም አጠምቅሃለሁ አለው። ወልዱ ለአብ ከሳቴ ብርሃን የአብ የባህሪ ልጁ ብርሃንን የሚገልጥ ተሳሃለን እግዚኦ አቤቱ ይቅር በለን አቤቱ ማረን እያልክ አጥምቀኝ ብሎታል። ይህንን ዮሐንስ ከጌታ ከሰማ በኋላ ወልዱ ለአብ ከሳቴ ብርሃን ተሳሃለን እግዚኦ የአብ የባህሪ ልጁ ወልደ እግዚአብሔር ኢየሱስ ክርስቶስ ብርሃንን የሚገልጥ አቤቱ ማረን አቤቱ ይቅር በለን እያለ መጥምቀ መለኮት ዮሐንስ ጌታውን ሲያጠምቅ አብ በሰማይ ሆኖ ዝንቱ ውእቱ ወልዴ ዘአፈቅር የምወልደው ልጄ ወሎቱ ስምዕዎ እሱን ስሙት እያለ የባህሪ አባቱ አብ በሰማይ ሆኖ አመስክሯል።